በዚህ አይነት ወቅት ወደ ጌታ በጣም ቀረብ ብዬ መመላለስ ብዙም ስኬታማ ውጤት የሚያስከትል መስሎም ተሰማኝ። በአብዛኛውን የክርስትና ሕይወት ጉዞ ይሄው ይሆንን ብዬም ለራሴም ተደነቅኩ። የማናግረው ክርስቲያን ስላልነበረ እነዚህን ጥያቄዎች በልቤ ይዤ ለመኖርም ተገድጃለሁ። አንድ ጠዋት ኑርጃን ፀጉሬን እያበጠረች ሳለች አንዲት ቀይ ወፍ በመስኮት ላይ መጣም ተቀመጠች። ጌታ በዚህ ጠዋት የላከልንን ስጦታ ተመልከች ስል ወፏንም ለኑርጃን አመለከትኳት። ኑርጃን በዝግታ ፀጉሬን ማበጠሯን ቀጠለች እንጂ ምላሽም አልሰጠችኝም። ኑርጃን በአብዛኛው መናገር የምትወድ ሴት በመሆኗ የዛሬው ዝምታዋ ግን አስገረመኝ። ቀስ ብላ እመቤቴ ብልቂስ ስለ ጌታ መናገር ስትጀምሪ ሁለመናሽ እንደሚለወጥ ታውቂያለሽን? አለችኝ። ያን ዕለት ከሰዓት በኋላ በርካታ ተጨማሪ መጽሐፍ ቅዱሶችን ኢስላማባድ ከሚገኘው የሚስዮን መጽሐፍ ቅዱስ መሸጫ እንዲያመጡልኝ አዘዝኩኝ። መጽሐፍ ቅዱሶች ለየት ባለ ሁኔታ ለልጆች የተዘጋጁም ነበሩ። የእነዚህን መጽሐፍት ጠቀሜታ በመሐሙድ አይቼውም ነበር። በተጨማሪም በደማቅ ቀለሞች ቅብ የተሳሉ ስዕሎች የሚገኙባቸውን እነዚህን መጽሐፍት አንስተው ሲያነቡም አይቼም ነበር። መጽሐፎቹም ሲደርሱ አንዱን ለኑርጃን ለመስጠትም አሰብኩ። አንድ ቀን ብቻዋን ወደኔ መጣ የተገኘውን ለውጥ ስትናገርም እንደተሰማኝ በምናብህ ተመልከት። ፊቷ ላይ የስሜት ማዕበል እያንዣበበ ወይ እመቤቴ፣ አንድ የምነግርሽ ነገር አለኝ። ይህንንም ኢየሱስን ለማወቅ ከፈለግን ማድረግ የሚያስፈልገንን ወደ ልባችን እንዲገባ መጋበዝ ብቻ ነው እያልሽ ምን ያህል ደጋግመሽ እንደነገርሽም ታስታውሻለሽን? አለችኝና አቋርጣ እንባዎቿን ማዝነብም ያዘች። እኔም ይህንኑ አደረግኩ። እርሱም ወደ ልቤ ገባ። በሕይወቴ ሁሉ እንዲህ ያለ ፍቅር አይቼም አላውቅም እመቤቴም አለችኝ። የራሴን ጆሮዎች ማመንም ተሳነኝ። አንገቷን አቅፌ እስማትም ጀመር። ከመኝታ ክፍሌ ውስጥ የደስታ እንባ እያወረድኩ ትንሽ አሸበሸብ። ምን አይነት አስደሳች ዜና ነው ኑርጃን! አሁን 3 ክርስቲያኖች ሆነናል፣ አንቺ፣ እኔና ራሽም። አሁን በዓል ማዘጋጀትም አለብንም አልኳት። ስለሆነም 3ታችንም አንድ ላይ ተሰባስበን ሻይ እንጠጣል። ከቤት ሰራተኞቼ ጋር ሻይ ስጠጣ ይህ የመጀመሪያ ባይሆንም ነገሩ ትንሽ አስፈራኝ። ሻይና ኬክ ይዘን ሳይገናኙ ለብዙ ጊዜያት የቆዩትን ጥንታውያን ወዳጆች ያህል ስንጫወት አእምሮዬ ሲባዝንም አገኘሁት። ከፍተኛ ስፍራ የነበራት ሴት ከባለጸጎች ማህበር እንድትሸሽ ምን አደረጋት? ይኸውም ከአገልጋዮቿ ጋር ተቀምጣም ታወራለች። ይሄ ለቤተሰቦቼና ለድሮ ጓደኞቼ ምንኛ አሳፋሪ ነገር ነበር። በኃይለኛ ቁጣ ንዴቴን የሚገልጽባቸው የቀድሞ ጊዜያትም ታወሱኝ። ከወንበር ላይ አንዲት ቆሻሻ ነገር ባይ የቤት ሰራተኞቼን ከማዕድ ቤት ሆነው ትንሽ ድምፃቸውን ከፍ አድርገው ቢነጋገሩ፣ ምሳዬ ለጥቂት ደቂቃዎችም ቢዘገይ ቤቱ ከመቅጽበት ይታወክም ነበር። ጌታ በእውነት ከኔ ጋር በመኖሩ ዛሬ ይሄ ሁሉ የለም። የእርሱም ከእኔ ጋር መሆን በእጅጉም አርክቶኛል። ይህ ሁሉ የሆነው እኔ ቅዱስ ለመሆን ስለፈለግኩም አልነበረም። ዳሩ ግን የኢየሱስ ክርስቶስ ተወካይ የመሆኔ ኃላፊነት ስሙን የሚያጎድፍ ምንም አይነት ነገር እንዳይደረግ እንደማይፈቅድልኝ ለመማር በመጀመሬ ነበር። እንዲሁም ደግሞ ለክርስቶስ ለመመስከር ከቃላችን ይልቅ ተግባራችን ጮክ ብሎ እንደሚናገርም እያስተማረኝም ነበር።
ከዚህ በኋላ በምሽት ስብሰባችን ውስጥ አንድ እንግዳ ነገርም ተመለከትኩ። በእንግዳ መቀበያ ክፍሌ ውስጥ መሰብሰብ ከጀመሩት የመንደር ሰዎች መካከል ኑርጃን አልነበረችም። አንድ ቀን ፀጉሬን ከሰራችልኝ በኋላ በዚህ ምሽት አብራን ብትሰበሰብ ደስ ይላት እንደሆነም ጠየቅኳት። ፊቷ መደናገሯን እየመሰከረባት እመቤቴ ብልቂስ በእኔ ሕይወት ስለተፈጸመው ነገር ለመናገርም ሆነ ወደ መሰብሰቢያው ክፍሌ ለመግባትም አልችልም። ባለቤቴ አጥባቂ ሙስሊም ነው። 4 ልጆችም ወልደናል። ክርስቲያን መሆኔን ብነግረው ያባረረኛልም አለችኝ። እምነትሽን በይፋ ከመመስከር በቀር ሌላ አማራጭ የለሽም ስል መለስኩላት። ኑርጃን በትካዜ ከተመለከተችኝም በኋላ ራስዋን እያወዛወዘችና እያጉተመተመች ክፍሉን ለቃም ወጣች። ከጥቂት ቀናትም በኋላ በቅዱስ ሆስፒታል የተዋወቅኳቸውን እማሆይ ሩይን አገኘኋቸው። ሁልጊዜም ከእኚህ እናት ጋር መነጋገር ያስደስተኝ ነበር። በንግግራችን ውስጥ እማሆይ በፓኪስታን ምን ያህል ስውር ክርስቲያኖች እንዳሉም ገለጹልኝ። ስውር አማኞች? ይሄ እንዴት ሊሆን ይችላል? ክርስቲያን ከሆነ ክርስቲያንነታቸውን የሚያውጁት እንዴት ነው ስል በመደነቅም ጠየቅኳቸው። መልካም፣ እስኪ ኒቆዲሞስን ተመልከቺ አሉኝ እማሆይ። ኒቆዲሞስ? አዎ፣ ኒቆዲሞስ ስውር አማኝ ነበር። ዮሐንስ ወንጌል ምዕራፍ 3ን አንብቢም አሉኝ። እዚያው መጽሐፍ ቅዱሴን ከፈትኩና ይህ ፈሪሳዊ ስለ እግዚአብሔር መንግሥት በበለጠ ለማወቅ እንዴት በሌሊት ወደ ኢየሱስ እንደሚመጣም አነበብኩ። ብዙ ጊዜ ይህንን አነቃቂ ክፍል ያነበብኩት ቢሆንም እስከዚያች ቀን ኒቆዲሞስ የስውር ክርስቲያን ልብ ብዬም አላውቅም ነበር። ምናልባት ኒቆዲሞስ ወደ በኋላ እምነቱን በይፋ አውጆም ይሆናል። ዳሩ ግን መጽሐፍ ቅዱስ እንደሚያሳየው ፈሪሳውያን ጓደኞቹ እምነቱን እንዳያውቁበት ይጠነቀቅ ነበር ሲሉ አከሉበት እማሆይ። በቀጣዩ ዕለት ኑርጃንን ወደ ክፍሌ ጠራኋትና ስለ ኒቆዲሞስ የተጻፈውንም አነበብኩላት። ከዚያም ስላስጨነቅኳት ይቅርታንም ጠየቅኳት። ጌታ በጊዜው እምነቷን እንዴት ይፋ እንደምታወጣው ሊያሳያት እንደሚችልና እስከዚያው ግን ምሪቱን በጥንቃቄ እንድትከተልም ገለጽኩላት። ፊቷ በደስታም በራ። በኋላ በሥራዋ ላይ ሆና በደስታ ስታዜምም ሰማኋት። እኔም ጌታ ሆይ ትክክለኛ ነገር ያደረግኩ ይመስለኛል፣ መጠንቀቅ ያለብኝ በማንም ላይ እንዳልፈርድ ነው ስል የልቤንም ገለጽኩት። ከጥቂት ቀናትም በኋላ በዚህኛው የዓለም ክፍል ክርስቲያን መሆን ምን ያህል ከባድ እንደሆነም ለራሴም ተገነዘብኩ። አንድ ቀን ከሰዓታት በኋላ ስልኩም አቃጨለ። በተለይ ከእኔ ጋር ለመግባባት የሚቸገር አጎቴ ነበር የደወለው። ገና የቤተ ዘመድ ጥላቻ በትንሹ ሲጀምር ነበር ከእኔ ጋር ቃላት መለዋወጥን ያቆመው። ቤልቄስ አለኝ። አዎ እኔ ነኝ አልኩት። ቀጠልም አድርጎ ሌሎችንም ሰዎች ከእውነተኛው እምነት አፈናቅለሽ ወደ ጥፋት እየመራሽ እንደሆነም ሰምቻለሁም አለኝ። ይሄ የአመለካከት ጉዳይ ነው። እኔ እኮ አጎቴ ስል የአጎቴ ፊት በቁጣ እንደተለዋወጠ ድምፁም ያስታውቃል። ለራስሽ ይህንን ውሳኔ ማድረግሽ አንድ ነገር ሲሆን የሌሎቹን መከተል ፍጹም የተለየ ነገር ነው። ይህንንም ማቆም አለብሽ ቢልቂስ ብሎ ተናገረኝ። እኔም ቀበል ላደረግኩና ውድ አጎቴ ለእኔ አሳቢነትህን አመሰግናለሁ። ዳሩ ግን አንተም የራስህን ሕይወት እኔም የራሴን ሕይወት መምራትን እንዳለብን አትዘንጋም ብዬ ነገርኩት። በቀጣዩም ዕለት አዲሱ ሹፌሬ ቱኒን ለመጎብኘት ከሄድኩበት ወደ ቤት ለየመለሰኝ ሳለ ይኸው አጎቴ ከመንገድ ላይ ቆሞ መኪናውን ለማስቆም ሞከረ። ምንም እንኳን
ሹፌሬ ከመንገድ ዳር ቆሞ እርዳታ የሚጠይቁኝን ሰዎች እንደማላሳፍር ቢያውቅም በዚህ ጊዜ መኪናውንም አላቆመም። እባኮትን እንዳቆም አይጠይቁኝ እመቤቴ ብልቂስ ሲል በቁርጠኝነትም ተናገረ። ጎማው ወደ ዳር እስኪወጣ ጠመዘዘና አጎቴንም አለፈው። ምን ማለትህ ነው? ሰውየው ሊያጠቃን የሚሞክር አይመስልህም ስል ጮኩበት። እመቤት አልኩት። ሹፌሩ እንደገና ስሜን ጠራና መልሶ ዝም አለ። ከሳምንት በኋላ ከሰዓት እረፍቴን እንደጀመርኩ ከሰራተኞቼ አንዷ ወደ ክፍሌም ገባች። በሩንም በኋላዋ ዘጋችና ላስጠነቅቅሽ ፈልጋለሁ፣ ትናንት ወንድሜ መስጊድ ሄዶ ነበርና ወጣቶች የሚገኙበት አንድ ቡድን አንቺ በፈጸምሽው ጥፋት ላይ ይወያዩ እንደነበረ ነግሮኛል። አንቺን ለማጥፋት አሁኑኑ እንደነገሩ መደረግ እንዳለበት ደጋግመውም ሲመካከሩም ሰምቻለሁ አለች። ይህንንም ስትናገር ድምጿ በፍርሃት ይርገበገብም ነበር። እባክሽ እመቤቴ ስላንቺና ስለ ልጁ ደህንነት ስጋት ገብቶኛልም ስትል ማከለች። ልቤ ፈራ ተባ ይል ገባ። በዚህ ጊዜ ኢየሱስ እጅግ በሚጠላበት በዚህች ምድር በዚህ ቤተሰብ ውስጥ ስውር አማኝ ሆኖ መቀጠል ይሻል ይኖረዋል ስል ለራሴም እደነቅ ጀመር። ዛቻው ከተሰማ 2 ወራትም አለፈው። ከአንዳንድ ወጣቶች ግልምጫ የከፋ ነገር ስላልገጠመኝ ስጋቴ መሰረተ ቢስ ይሆንን ብዬም አሰብኩ። ጊዜው የገና ሰሞን ነበር። የቤተልሔሙ ሕፃን ካገኘሁት ጥቂት ዓመታትም አልፈውኛል። ምንም እንኳን አንዳንድ ዘመዶቼ የጎበኙኝ የነበረ ቢሆንም የአጎቴ የስልክ ማስጠንቀቂያ ግን አሁንም ቢሆን ያ ግንኙነታችን በውጥረት ውስጥ እንዳለ ያስገነዝበኝም ነበር። በመሆኑም በእራት ግብዣው ላይ የሚገኙትን ሰዎች ስም ስመዘግብ ብዙ ጊዜም አጠፋው። ከዚያም አንድ ምሽት የሰዎቹን የስም ዝርዝር የያዘችውን ወረቀት ከመጽሐፍ ቅዱሴ ውስጥ ከተትኳት። በነጋውም የግብዣውን ጥሪ ለማስተላለፍ በማሰብ ነበር። ይህ ግን ሊሆን አልቻለም። በቀጣዩም ጠዋት የሰዎቹን የስም ዝርዝር ለመውሰድ መጽሐፍ ቅዱሴን ስገልጥ ዓይኖቼ በሚከተለው ምንባብ ላይም አረፉ። ምሳ ወይም እራት ባደረግ ጊዜ እነሱን ደግሞ በተራቸው ምናልባት እንዳይጠሩህ፣ ብድራትን እንዳይመልሱልህ፣ ወዳጆችህንና ወንድሞችህን፣ ዘመዶችህንም ባለጠጎችንም ጎረቤቶችህን አትጥራ። ነገር ግን ግብዣ ባደረግ ጊዜ ድሆችንና ጉንድሾችን፣ አንካሶችንም ዕውሮችንም ጥራ። የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃንም ትንሣኤ ይመለስልሃል የሚለውን ቃል አነበብኩ። በአንድ እጄ መጽሐፍ ቅዱሴን በሌላው ደግሞ የእንግዶች መጥሪያ ወረቀቴን ይዤ ጌታ ሆይ ይህ ለእኔ አንተ የሰጠኸኝ ቃል ነው ስል በመደነቅ ጠየቅኩት። እውነቱን ለመናገር አብዛኞቹ ወዳጆቼና ጓደኞቼ ዝርዝር ውስጥ አሉበት። ይህ የእራት ግብዣ ክርስቲያኖችንና ሙስሊሞችን አንድ ላይ ማገናኘት እንደሚረዳ በመናገር ራሴን በሳምንት ኩራት ከልቤ ውስጥ ይጎማለልም ነበር። አሁንም ቢሆን ሀብታም ጓደኞቼ እንዳሉኝ ለዘመዶቼ የማሳይበትም አጋጣሚም ነበር። እናም የስም ዝርዝሩን የያዘውን ወረቀትም ወረወርኩት። ከዚያም መጽሐፍ ቅዱስ እንዳዘዘኝም አደረግኩ። የመበለቶችንና ወላጅ የሌላቸውን የሥራ አጦችን በመንደሩ የሚገኙትን ድሆች ስም ዘረዘርኩና ሁላቸውንም ለገና በዓል እራት ወደ ቤቴ እንዲመጡ ጋበዝኩ። ይህ ለማኞችንም ያጠቃልል ነበር። ብዙን ጥሪ ራሴ ሰዎች ወዳሉበት ሄጄ ሳቀርብ የተቀሩትን ሰራተኞቼን ጋበዟቸው። የዚህ አይነት ወሬ በፍጥነት ስለሚራባ የመንደሩ ሰዎች ሁሉ ለመምጣት ማቀዳቸውን ሰራተኞቼም ገለጹልኝ። ለጊዜው ጥርጣሬም ገባኝ።
የመንደሩ ሰዎች ሁሉ ከእራት ግብዣው በፊት በእንግዳ ክፍሉ ውስጥ የሚገኙትን ውድ ነገሮች ለማንሳትም ወሰንኩ። እናም ዝግጅትም ጀመርን። የ8 ዓመቱ መሐሙድ ለእድምተኞች የማበረክታቸውን ስጦታዎች ሲያቀራርብልኝ ለጉድ ነበር። ለወንዶች ልጆች ሸሚዞችን፣ ለልጃገረዶች ደማቅ ቀለም ያላቸውን ቀሚሶችን፣ ለትላልቅ ሴቶች ህብረ ቀለሙ ያላቸውን ልብሶች፣ ለወንዶች ለሕፃናት ሁሉ ጫማዎችንና የመሳሰሉትን በስጦታ ለማበረከት አዘጋጀን። ሰራተኞቼና እኔ ስጦታዎቹን በማሸግ ብዙ ጊዜም አሳለፍን። አንድ ቀን የተወሰኑ ሴቶች ከመንደሩ መጥተውም ሊረዱኝ እንደሚፈልጉም ገለጹልኝ። ቃል አቀባያቸውም አንገቷን እንዳቀረቀረች ቀረበችኝና እመቤቴ ሆይ የእራት ግብዣውን ለማሰናዳት ልንረዳሽ እንጂ ክፍያ ፈልገን አይደለምም አለችኝ። ወዲያው ጠቅላላው በዓል የመንደሩን ሕዝብ የሚያሳትፍም ሆነ። የመንደሩም ሸክላ ሰሪዎች በሀገራችን ከጥቅም ላይ የሚውሉትን ባህላዊ የሸክላ አምፖሎች ለጌጥ ያህል እንዲሰሩልኝም ጠየቅኩ። 500 አምፖሎች እንዲሰሩም ነገርኳቸው። ሌሎች የመንደሩም ሴቶች ሊረዱኝ መጡና በጭቃው አምፖል ውስጥ ገብቶ የሚያበራ ከጥጥ እንስራም አሉ። በዚያን ጊዜ ስለ ክርስቶስ የምንነጋገርበትም አጋጣሚም ተፈጠረ። እነዚሁም የጭቃ አምፖሎች በምድረ በዳ ጊዜ ስለ ልባሞቹ ሞኞች ቆነጃጅት የሚያወሳውን ታሪክ አጫወትኳቸው። የምግቡም ዝግጅት ደግሞ ሌላው አስገራሚ ትብብራቸውን የገለጹበትም መንገድ ነበር። አሁንም የመንደሩ ሴቶች የፓኪስታንን ጣፋጭ ምግቦች በማዘጋጀት ላይ እገዛም አደረጉልኝ። ለአንድ ሳምንት ያህል ወደሚቆየው ግብዣ የመንደሩ ሕዝብ ከታኅሳስ 14 ቀን ጀምሮ መጉረፍን ያዘ። እነዚህን የሸክላ አምፖሎች ክፍሎችን ምንኛ አስውበውታል። መሐሙድም እንኳን ከመንደሩ ልጆች ጋር እየተጫወተ ግሩም ጊዜም አሳለፈ። ከዚህም በፊት የእነዚህ ልጆች ፊት እንዲህ በደስታም ሲፈካም አይቸውም አላውቅም ነበር። የመሐሙድም እንዲሁ ጨዋታና ሳቅ ቤቱን ሞላው። ከጊዜ ወደ ጊዜ መሐሙድ ጥያቄ እየያዘ ወደ እኔ ይመጣም ነበር። ማም ሌሎች 5 ልጆች ቆመዋል፣ መግባት ይችላሉን ብሎም ይጠይቀኛል። እኔም በደንብ ነዋ ጀርባውን መታ አድርጌም እመልስለታለሁ። በዚህ ጊዜ በጠቅላላው በዋህ መንደር ከሚገኙ ልጆች እኛ ቤት ያሉት በብዛት እንደሚበልጡ ግልጽ ነበር። እርስ በርሳቸውም እንደዚህ እንደምንዋደድ ክርስቶስ እንዴት አድርጎ እንዳስተማረኝ ለመንደር ሰዎችም ስናገር እውን እንደ እኛ ባለ ሕዝብ መካከል ይገኛል ሲሉም ጠየቁኝ። አዎ ዛሬ ለሌሎች ሰዎች አንድን መልካም ነገር ስናደርግ ለእርሱ ምን አደረግንለት ማለት ነው ስልም መለስኩላቸው። ግብዣው ካለቀም በኋላ በእፎይታ ጌታዬን ይኸው ነበር ከእኔ ፈለግከው ስል ጠየቅኩት። አዎ የሚል ለሆሳስ ድምፅን የሰማሁም መሰለኝ።